የሆነ ነገር ጠይቄ እውነተኛ መልስ ከተገኘ ባለው ማስረጃ መቀጠል ይቻላል። በዛ እስልምና በጣም ወደዋለሁ። ምክንያቱም ለፈለኩት ነገር ጥያቄ መልስ አለው። ግን ለምሳሌ አሁን ደግሞ ግን አንድ ነገር ግራ የሚገባኝ ነገር አሁን በክርስትና ኢየሱስ ብዙ ታምራትን አድርጓል። ግን ያ ያደረገው ደግሞ ከራሱ እንዳልሆነ ስልጣን ተሰጠኝ ብሎ ስልጣን እንደተቀበለ ይናገራል። ስለዚህ ያንን ስልጣን ተቀብሎ ብዙ ነገር አድርጓልና ያንን ደግሞ ከራሱ ነው ማለትም ይከብዳል። እሱ ቦታ በጣም ግራ ይገባኛል። ግን አሁን ደግሞ ኢየሱስ ከራሱ አይደለም የተናገረው ስልጣኑን ተቀብሎ ነው የተናገረው ብዬ ራሳይን አሰምኜ አሁን ደግሞ ግራ ይገባኛል። ምክንያቱም የሆነ ከሰማይ እንደወረደ ይናገራልና ያንን ቦታ አንተ እንዴት ትተረጉመዋለህ? ለምሳሌ እንደ እስልምና በማርያም ተወልዶ ነው እዚህ ምድር የመጣው መጽሐፍ ይዞ መጥቶ አስተምሯል ተብሎ በእስልምና እንትን ይባላል። ግን ያንን ደግሞ አዎ ብዬ እንዳልቀበል ከሰማይ እንደወረደ አንዳንድ ቦታ ላይ ይናገራል እና ያንን ቦታ እንዴት ትላለህ? ያችን እርግጠኛ ልኝና ከዛ በቃ ወደ ቀጥተኛው መንገድ ማየት ነው የምፈልገው። በባዶ ቦታ ያው ዝም ብዬ ሰዎቹን መከተል አልፈለግም። ብዙ ጊዜ እንደዚህ ከመጽሐፍ ቅዱስም ሰዎችን እጠይቃለሁ። ምን እላለሁ? ያው መንፈስ ቅዱስ ካላሳሰብ አትረዳም ይሉኛል። እኔ መንፈስ ቅዱስ አለኝ፣ እንዴት ነው የማልረዳው? ለምን አያስረዱኝም? ብዙ ጊዜ ግራ ይገባኛል። ያችን ቦታ እንዴት ትረጉመዋለህ አንተ? በጣም ጥሩ። እንግዲህ ከሰማይ መጥቻለሁ ሲል ጊዜ ኢየሱስ ክርስቶስ ከሰማይ ነው ወይ የመጣው ወደሚለው ስንመጣ አንደኛ ከሰማይ አይደለም የመጣው፣ ሌላ መልእክት ነው ያለው። ቃል በቃል ሳይሆን እሱ የሚወሰደው መልእክት አለው። ኢየሱስ ክርስቶስ እንደምታውቀው በማርያም ማህፀን ላይ ነው ሙሉ በሙሉ አካሉም ሆነ ህይወቱ እዛ ላይ ነው የተመሰረተው የተፈጠረው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላታል አይደለ? ስለዚህ ጽንሱ ራሱ የተጀመረው በማርያም ማህፀን ውስጥ ነው። ብስራትን ይዞ መጣ ከሰማይ ማን? መልአኩ ገብርኤል። ብስራትን ይዞ መጣ ከሰማይ መጥቻለሁ ሲል ጊዜ ከሰማይ ዘንድ ያኔ በመልአኩ ገብርኤል አማካኝነት ብስራት ስለመጣ እንጂ ሌላ አይደለም። ተቻል የት ከየት ነው ኢየሱስ ክርስቶስ የመጣው ከተባለ ግን ከድንግል ማርያም ማህፀን ነው። አላህ ስብሐነ ወተዓላ ያለ ወንድ ዘር ፈሳሽ ከሴት ልጅ ብቻ እንዲገኝ ወሰነ። እሱ ይህን ተአምር ማድረግ ፈለገ አምላካችን አላህ። ማርያም ጠይቃ ነበር ለምንድን ነው በዚህ ሁኔታ እንዲወለድ የተፈለገው ስትል ጊዜ ወሊነጅዐለሁ አያ አላት። ተአምር ላደርግ ዘንድ ነው ብሏታል አምላክ አላህ። ተአምር ማለት ከተለምዶ ውጭ የወጣ ነገር ነው። ቦታቸዋል አደለ? ኻሪቁን ሊልዓዳ ይባላል በአረበኛ። የተለመደን ነገር ጥሶ ከመጣ አንድ ነገር ወይም ለበቃ ከዚያ ወጣ ያለ ነገር ከሆነ ይህ ተአምር ይባላል። የተለመደው ምንድን ነው ከተባለ የሰው ልጅ የሚገኘው ከወንድና ከሴት ነበረ። ይሄንን ወጣ አደረገና አላህ ስብሐነሁ ወተዓላ ያለ ወንድ ከሴት ብቻ ፈጥሮ አሳየ። ይህ ተአምር ይባላል። እና ስለዚህ ጅማሮ ኢየሱስ ክርስቶስ ሁሉ ነገሩ በማርያም ማህፀን ውስጥ ነው። እነሆ ትጸንሻለሽ ይላል። ጽንስ መገኛው ቦታ ላይ የት ነው? በማርያም ማህፀን ውስጥ ነው። ህይወቱን እስከተባለ ህይወቱንም ሰጥቶት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 አካባቢ ላይ ምን ይላል? አብ በራሱ ህይወት እንዳለው ልክ እንዲሁ ለወልድም ህይወት ይኖረው ዘንድ ሰጠው ይላል። ህይወትንም ተሰጥቶ ነው፣ ስጋውንም ተሰጥቶ ነው፣ ተጸንሶለት ነው በማርያም ማህፀን ውስጥ ማለት ነው። ያ ነው